ሰላም እንዴት ናችሁ? ቤተሰብ ሁሉ ሰላም፣ ሁሉ መልካም፣ ሁሉ አሻዊና ሁሉ ቅምጥል። እስኪ ዛሬ ደግሞ በስራ አጋጣሚ ያገኘሁትን አንድ አስቂኝ ገጠመኝ ልንገራችሁ። ያው ገጠመኝ አይደለም፣ ያው በብዛት በባህል ይታወቃል በእርግጥ እና በስራ አጋጣሚ አሁን በቅርቡ ማለት ነው ስራ ላይ ሆኜ አንድ ታካሚ ይመጣል ማለት ነው። አንድ ታካሚ ይመጣልና ያው ታካሚው የመጣው እዚህ በቀኝ በኩል ከጆሮ አካባቢ ጀምሮ እስከዚህ ድረስ አብጦ ነው የመጣው። አብጧል፣ በጣም አብጧል። ሲነካ በጣም ህመም አለው። ያው ሳይነካም ህመም አለው ብሎ ነው የመጣው ሰውየውና በጣም አብጧል። ለመነጋገር ራሱ ያስቸግራል፣ በዚህ ለማውራት ምናምን ያስቸግረዋልና ኦኬ በቃ ሁኔታው ምንድነው ምናምን ብዬ ለማለት እየሞከርኩ ሳለ ምን አየው አጋጣሚ ሰውየው ራሱ ምን አለኝ፣ የጆሮ ደግፍ አሞኝ ነው አለኝ። እሺ መልካም፣ ጆሮ ደግፍ እንግዲህ ማወቅ ጥሩ ነው ብዬ ከዛ አስተውላለሁ ለጆሮ ደግፍ ተብሎ 7 ባቄላዎች በዚህ ወይ በቄጠማ ወይ በሆነ በሳር በስቶ ምናምን ደርድሮ ማርዳ ታውቃላችኋል። ማርዳ ወይ ዛጎል፣ እንደ ማርዳ ወይ ደግሞ እንደ ዛጎል ደርድሮ በዚህ ባንገቱ ልክ እንደ ክር አስሮታል ማለት ነው። ምንድነው ስለው ምንድን ያለኝ ለጆሮ ደግፍ መድኃኒት ነው ምናምን አላለኝ። ለጆሮ ደግፍ መድኃኒት ስለሚሆን ያስኬዳል። ያው በእርግጥ በባል ሲወርድ ሲዋረድ የመጣ ስለሆነ ያው በሰውየው አይፈረድም። በእርግጥ ማለት አሁን እዚህ ጋር አብጦ ሰውነቱ አብጦ ከቆዳ ውስጥ ነው ያበጠው። ውጭ ላይ ያለው አሁን ባቄላው እንዴት ነው ይሄን ነገር ሊያድነው የሚችል? እስኪ ንገሩኝ። እስኪ ሊያክመው የሚችል በመልክ ነው? ምናልባት እንዲያው ዝም ብሎ እንትን ከሆነ ምናልባት ጸሎት የተደረገበት ወይ ደግሞ ሌላ ነገር በእስልምና ወይ የሆነ ዱዓ ነገር የተደረገበት ከሆነ ላምን ይችላል። ከዛ ውጭ ግን ዝም ብለሽ እዚህ ጋር 7 ባቄላ ከ7 ቤት ለምንሽ ወይ ለምነ ስላሰርክ እንዴት ነው ይሄንን ማዳን የሚቻለው? እስኪ ንገሩኝ። ማዳን የሚቻለው እንዴት ነው? እንግዲህ ያው ምርመራ ስናደርግለት ያው እሱ የተረዳበት መንገድ ነው እንጂ ይሄ ያበጠው በእርግጥ የጆሮ ደግፍ ህመም አሁን እየጠፋ ያለ ቢሆንም ብዙም እዚህ ጋር ህመም ሊኖር ይችላል፣ ያበጠ ነገር ሊኖር ይችላል። ግን ዛት ማች የሆነ ቶክሲክ የሆነ ነገር አይደለም። መነሻውም ቫይረስ ነው እና በቶሎ ደግሞ መዳን የሚችል የቫይረስ ስለሆነ ማለት ነው። እና ምርመራ ስናደርግለት ሲጀመርም የጆሮ ደግፍ አይደለም ህመሙ፣ ጆሮ ደግፍ አይደለም። ውስጥ ላይ ስናየው 2 ጥርሶቹ ተሸርፈዋል፣ በስብሰዋልና ይሄ 2ቱ ጥርስ በመሸረፉና በመስበሱ የተነሳ ባክቴሪያል ኢንፌክሽን ፈጥሮ ባክቴሪያው ከዚህ የደም ቧንቧዎች ተመሳሳይ ቦታ ስለሆኑ ከጥርሱ ላይ ያለው ባክቴሪያ ወደ ደም ቧንቧው ተዛውሮ እዚህ ጋር ድዱን አካባቢ ከድዱም አልፎ ቆዳው አካባቢ ያሉ ቦታዎች በኢንፌክሽን ተጠቅተዋልና በዛ ምክንያት ኢንፌክሽን ወይ ደግሞ ኢንፍላሜሽን ወይ ደግሞ ብግነት የሚባል ነገር አለ። እበጡን እንዲመጣ የሚያደርገው፣ ህመሙ እንዲመጣ የሚያደርገው፣ ትኩሳቱን እንዲመጣ የሚያደርገው ማለት ነውና እዚህ አካባቢ ደግሞ ሲነካ ሙቀት እንዲያመጣ የሚያደርገው ይሄ ብግነት ወይ ደግሞ ኢንፍላሜሽን የሚባል አለ። ሰውነታችን ለተፈጠረብን የባክቴሪያ፣ የቫይረስ፣ የፈንገስ ወይ ደግሞ የሌላው የፓራሳይት ኢንፌክሽን የሚሰጠው ምላሽ ወይ ደግሞ ሪስፖንስ ማለት ነው። በሱ ምክንያት ነው ይሄ ሰውነታችን ሊያብጥ የሚችለው ነው። ለዛ ስናደርገው ምርመራዎች ሌሎች ተጨማሪ ምርመራ ስናደርግል ያው ኢንፌክሽኑ የባክቴሪያ ኢንፌክሽን ነው። ስለዚህ ይሄን ሰውዬ ቀጣይ ምንድነው ማድረግ ያለብን? ባቄላ ወይ ደግሞ አተር፣ ሽምብራ ምናምን አስረን ሳይሆን መስደድ አለብን። ይሄን ሰውዬ አስፈላጊ የሆኑ ጸረ ባክቴሪያ የሆኑ መድኃኒቶችን መስጠት ነው። ስለዚህ ኢሚዲየትሊ ምንድነው ያደረግነው? እንደዛ ሲሆን መድኃኒቱን አስጀመር ነው። ከዛ ደግሞ ያው ውስጡ ላይ ምናልባት ባክቴሪያው ኢንፌክሽን ብቻ ሊሆን ይችላል፣ ወይ ደግሞ በግል ሰብስቦ ሊሆን ይችላል፣ ወይ ደግሞ ፐስ ኮሌክት አድርጎ ሊሆን ይችላል። ያኛው
በአልትራሳውንድ መታየት አለበት። በአልትራሳውንድ ታይቶ መግል ካለ በመድኃኒት ብቻ አይድንም። መግሉ በኦፕሬሽን መወገድ አለበት። ካልተወገደ አይድንም ማለት ነው አንዴ መግል ከሰበሰበ በኋላ። ስለዚህ ያው እንደዛ አደረግ መድኃኒቱን አስጀመር። ከዛ መድኃኒቱን ሰጠው። ኦልሞስት ወደ አንድ ቦታ ተሰበሰበ። መግል ነበረው። መግል ቋጥሮ ትንሽ ቋጥሮ ነበር፣ የተበታተነ ነበረ፣ ወደ አንድ ላይ ተሰበሰበ ማለት ነው። ከዛ በአልትራሳውንድ ታይቶ መግል ወይ ደግሞ አብሰስ እንዳለው ታገኘና ኦፕሬሽኑ ተሰርቶለት መግሉ ተወገደለት ማለት ነውና ሰውየው አሁን ያው ክትትል እየተደረገለት ነው። አሁን ጥሩ ላይ ነው ማለት ነው። ቁስሉ እየታጠበለት ነው። ኦልሞስት ድኗል ማለት ይቻላልና በጣም አስቸጋሪ ነው። እንግዲህ ይሄ ሰውዬ ይሄን የታሰረውን ባቄላ ወይ ደግሞ የባህል ካልቸር ነገር አምኖ ቤቱ ቁጭ የሚል እንግዲህ ይሄ ሰውዬ ምን እንደሚሆን ማሰብ ነው። ምናልባት ሊሞትም ይችላል። ሾክ የሚባል ነገር አለ። ይሄ ከኢንፌክሽኑ ጋር የተያያዘ ሾክ የሚባል ነገር አለ። በዛ ምክንያት ወይ ደግሞ ወደ አንጎል ወደ ጭንቅላት ይገባና ማንጅራት ገትር የሚባለው ነገር ያመጣበትና ሰውየው ለህልፈት ሊዳረግ ይችል ነበር። ያው እንግዲህ በትንሹም ቢሆን የጤና ተቋማትን አምኖ መምጣቱ ያው ጥሩ ለውጥ አግኝቷል ተብሎ ይታሰባልና እስኪ ምናልባት በእናንተ አካባቢ እንደዚህ አይነት ተመሳሳይ የባህል ሕክምና አመለካከቶች ካሉ እስኪ ሜንሽን አድርጉልን፣ እንሰራባቸዋለን። እስኪ እኛ ጋርም አሉ ወይስ ሁሉም ቦታ አሉ ወይስ የሉም የሚለውን ደግሞ እስኪ ኮመንት ሰጀስት እናደርጋለን። በግል እኛ አካባቢ ነው የተወለድኩበት አካባቢ እንደዚህ አይነት ነገሮች ፐርሴፕሽን አሉ። ለምሳሌ ቡግንጅ ሲኖር አንድ ሰው ከ7 ቤት ባቄላ እንዲለምን ይደረግና እነሱን እንዲጠቀም ይደረግ ነበርና ቡግንጁ ይድናል ተብሎ ይታሰብ ነበር። ያው ይሄ ቀደም ያለ ስለሆነ ምናልባት አማራጭ በመጥፋቱም ሊሆን ይችላል። ያው አሁን ነው እንግዲህ የህክምና እንትኖች እየተስፋፉ የመጡትና በዛ ምክንያት ሊሆን ይችላል። አማራጭ ሲጠፋ አማራጭ ይፈልጋል እና በዛ ምክንያት ሊሆን ይችላል። እንግዲህ ዝሮ ብዙ ጠቃሚም ጎጂም የባህል እንትኖች አሉና ብዙ የሚጠቅሙ የባህል ህክምናዎች አሉ፣ አመለካከቶች አሉ። ደግሞ በዛ ላይ በጣም የሚጎዱ ነገሮች አሉና ከእንደዛ አይነት ነገር ራሳችሁን ጠብቁ። ቢያንስ ትንሽ ህሊናው ማሰብ የሚችል ሰው ማለት እንዴ ሊያድነኝ ይችላል ብሎ ማሰብ መቻል አለበት። ምናልባት በሌላ በሚራክል በጸሎት ከእምነት አንጻር ከሆነ ምናልባት ተቀባይነት ሊኖረው ይችላል። ያም በአባቶች ተጸልዮልህ ወይ ደግሞ በስልምናው ደግሞ ዱዓ ተደርጎልሽ ከሆነ ማለት ነው። ከዛ ውጭ ግን ዝም ብሎ ውስጥ ላይ ለታመመ ነገር ውጭ ላይ የሆነ ነገር በማድረግ በምንም መዳን ወይ ደግሞ መፍትሄ ሊያመጣ አይችልምና ይመቻችሁ። በሌላ ቪዲዮ መለሳለሁ። ይመቻችሁ። ሰላም።